አብራችሁን ስትቆዩ እነዚህንና ሌሎች ጉዳዮቻችንን ትከታተላላችሁ። ኤምኤን 24/7ን የመራን ራቢያ ሰይድና ንጉሱ በቃሉ በምልክት ቋንቋው ደግሞ አማራ ያለው አብረናችን ዘልቃለን። አጫጭር ጉዳዮቻችንን እናስከትል። ለኢትዮጵያ ዘላቂ ሰላምና ሀገራዊ አንድነት መጎልበት የሃይማኖት ተቋማት የላቀ ሚናቸውን አጠናክረው መቀጠል እንደሚጠበቅባቸው የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ገለጹ። ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ሀሳብ አምስተኛው ሀገር አቀፍ የሰላም ኮንፈረንስ በአርባ ምንጭ ከተማ እየተካሄደ ነው። በዚህ ወቅት የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ለዘላቂ ሰላምና ለሕዝቡ አብሮነት መጠናከር የሃይማኖት ተቋማት የማይተካ ሚና እንዳላቸው ገልጸዋል። ኮንፈረንሱ በሀገሪቱ ዘላቂ ሰላምና አብሮነትን ይበልጥ በማጠናከር ሁለንተናዊ እድገት ለማምጣት በሚደረገው ጥረት የሃይማኖት ተቋማትን ሚና ለማጎልበት ታልሞ መዘጋጀቱን ተናግረዋል። የሃይማኖት ተቋማት ለሰላም እሴቶች ግንባታ ልማትና ሀገራዊ አንድነትን አጽንተው ለማስቀጠል ሚናቸው እንዲጎለብት ከፍተኛ አስተዋጽኦ አለውም ነው ያሉት። በዚህም ተቋማቱ ለኢትዮጵያ ዘላቂ ሰላምና ሀገራዊ አንድነት መጎልበት የላቀ ሚናቸውን ይበልጥ ማጠናከር የሚጠበቅባቸው መሆኑን አመልክተው ሁሉም ዜጋ ለሰላም መጽናት የድርሻውን እንዲወጣም መልእክት ማስተላለፋቸውን የኢትዮጵያ ዜና አገልግሎት ዘግቧል። የኢትዮጵያ የሃይማኖት ተቋማት ጉባኤ ከደቡብ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ባዘጋጀው ኮንፈረንስ ከሁሉም ክልሎችና ሁለቱ ከተማ አስተዳደሮች የተውጣጡ የሃይማኖት ጉባኤ አባላት፣ የመንግስት የስራ ኃላፊዎች፣ የሀገር ሽማግሌዎች፣ የባህል መሪዎችና ሌሎች አካላትም እየተሳተፉ ይገኛሉ። ኢትዮጵያ በዲሞክራሲ ተቋማት ላይ ወሳኝ ሪፎርም በማከናወን በኢጋድ ቀጠና ሰላምና ደህንነት እንዲሰፍን ሚናዋን እየተወጣች መሆኑን በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል አስተባባሪ ሚኒስትር ዶክተር ቢቂላ ሁሪሳ ገለጹ። ሶስተኛው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ሀገራት ፎረም ሰላምና ደህንነትን ለማጠናከር የብሔራዊ የዲሞክራሲ ተቋማት ሚና በሚል መሪ ሀሳብ በአዲስ አበባ እየተካሄደ ነው። በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ቢቂላ ሁሪሳ ኢጋድ ቀጠናዊ ትብብርን ለማጠናከር የሚያደርገው ጥረት የሚደነቅ ነው ብለዋል። ኢትዮጵያ ባለፉት 7 ዓመታት ከራሱ አልፎ በቀጠናው ሰላምና ደህንነት ማስፈን የሚያስችል ተቋማዊ ሪፎርም ማድረጓን ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለሰላም ላበረከቱት አስተዋጽኦ የሰላም ኖቤል ሽልማት ማግኘታቸውን ገልጸው በዲሞክራሲ ተቋማት ሪፎርም ውጤት መመዝገቡንም አንስተዋል። ሰላም የዘላቂ ተቋማት ውጤት መሆኑን ጠቁመው የለውጡ መንግስት በጸጥታ አካላት፣ በሰብአዊ መብት ተቋማት፣ በብሔራዊ ምርጫ ቦርድ፣ በፍትህ አካላትና በሌሎችም የዲሞክራሲ ተቋማት ላይ ሪፎርም አድርጓል ብለዋል። የኢጋድ ሰላምና ደህንነት ዘርፍ ዳይሬክተር ኮማንደር አበበ ሙሉነህ የኢጋድ ቀጠና እንደ ሽብርተኝነት፣ ግጭት፣ የአየር ንብረት ለውጥና በርካታ ፈተናዎች ያሉበት መሆኑን ተናግረዋል። ዲሞክራሲ ዜጎች በነጻነት መንቀሳቀስ እንዲችሉ ለሰብአዊ መብት መከበርና ለፖለቲካ ኢኮኖሚያዊ እድገት ከፍ ያለ ዋጋ አለው ብለዋል። ነጻና ገለልተኛ ምርጫ ማካሄድ፣ የሲቪል ማህበራትን ተሳትፎ ማጠናከር፣ አካታች የግጭት አፈታት ስርዓትን ማስፈንና ተጠያቂነትን ማረጋገጥ እንደሚገባ መግለጻቸውን የዘገበው የኢትዮጵያ ዜና አገልግሎት ነው። ተመልካቾች ኤምኤን 24/7 ምዕራፍ 2ን እየተከታተላችሁ ትገኛላችሁ። አጫጭር መረጃዎችን አስጀምረናል። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። አብራችሁን አምሹ። 20ኛውን የብሔር ብሔረሰቦችና ሕዝቦች ቀን ኢትዮጵያዊ ሴቶች ጎልተው እንዲታዩ በሚያስችል መልኩ ለማክበር የቅድመ ዝግጅት ስራዎች መጠናቀቃቸውን የፌዴሬሽን ምክር ቤት አስታወቀ። ምክር ቤቱ የበዓሉን ቅድመ ዝግጅት ስራዎች በተመለከተ ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። ተመስገን ይመር ጋዜጣዊ መግለጫውን ተከታትሎ ተከታዩን ዘገባ አጠናቅሯል።
መልካችን ጎርጎረ ልሳነ ብዙ ኢትዮጵያ በልዩነት ማል በሚደምቀው አብሮነቷ የብሔር ብሔረሰቦች በዓልን በየዓመቱ ትዘክራለች። ለሃያኛ ጊዜ የሚከበረውን የብሔር ብሔረሰቦችና ሕዝቦች በዓል የቅድመ ዝግጅት ስራዎችን በተመለከተ የፌዴሬሽን ምክር ቤት መግለጫ ሰጥቷል። በፌዴሬሽን ምክር ቤት የመንግስታት ግንኙነት የዲሞክራሲ አንድነትና ሕገ መንግስት አስተምረው ቋሚ ኮሚቴ ጸሐፊ ወይዘሮ ባንቺ ይርጋ መለሰ በዓሉ ሲከበር የፌዴራሊዝም ግንዛቤን ማሳደግ፣ የህዝብ ለህዝብ ትስስርን ማጠናከርና የሀገር መልካም ገጽታን ማሳየት ዓላማ ያደረገ ስለመሆኑ ተናግረዋል። ህብረተሰባችን ውስጥ በህገ መንግስትና በፌዴራሊዝም ዙሪያ ያስተምሮ ስልጸት ስራ መስራት ነው አንደኛው ግባችን። ሁለተኛው የህዝብ ለህዝብ ትስስርን ሊያጠናክር የሚችል የተለያዩ ኩነቶችን መስራት ነው። ህዝብ ለህዝብን ማስተሳሰር ነው። ሶስተኛው ግባችን እነዚህን ሁሉ በዓላት ስናከብር የኢትዮጵያ ሉዓላዊነት ከፍ ሊያደርግ በሚችል ደረጃ በጠንካራ የህዝብ ግንኙነት የታጀበ የሀገር ገጽታ ግንባታ መስራት ነው። ባህሉ ሀገር ያለፈችበትን ሂደት የሚገመገምበት ለቀጣይ ሀገራዊ ስኬቶችም ህዝብ በጋራ የሚመክርበት ስለመሆኑም ወይዘሮ ባንቺ ይርጋ ገልጸዋል። ለቀጣይ እንደ ሀገር ትላልቅ ሀገራዊ የሆኑ የህዝቦችን አብሮነት ትስስር የሚያጠናክር ብቻ ሳይሆን የብልጽግና ተምሳሌት የሆኑ ትላልቅ ፕሮጀክቶች ተዘርግተው ስራ እየተሰሩ ነው ያለው እንደ ሀገር። ስለዚህ ይሄንን ሀገራዊ የሆኑ ራዕዮችን ማሳካት የምንችለው ህዝቦች በጋራ ሲቆሙ ነው። ስለዚህ ይሄንን ሊያጠናክር በሚችል አግባብ በዓሉ እንደሚከበር ከሁሉም ባለድርሻ አካላት ጋር የጋራ አድርገናል። በዓሉን ለማስተናገድ የተመረጠው የማዕከላዊ ኢትዮጵያ ክልልን ጨምሮ ሌሎች ክልሎችና የከተማ አስተዳደሮች እንደዚሁም በኤምባሲዎችና በቆንጽላ ጽሕፈት ቤቶችም በዓሉ በድምቀት ይከበራል ያሉም ሲሆን ለዚህም አስፈላጊው ቅድመ ዝግጅት ተጠናቋል ብለዋል። በዝግጅት ደረጃ አብዛኛዎቹ ዝግጅታቸውን የቅድመ ዝግጅት ጨርሰው ቀድሞም ከህዳር አንደኛ ከወሰነው ቀድሞ የገቡ አካባቢዎች አሉ። እንደ ሀገር ትርጉም ያለው ለውጥ የሚያመጣ ነው። ትርጉም ያለው ለውጥ አምጥቷል። ስለዚህ በዛ መንገድ የሚከበር ከመሆኑ ጋር ተያይዞ አንዱ አካባቢ ከሌላው አካባቢ በዓሉን በተለየ መንገድ ለመጠቀም እድልም ስለሆነ ለክልሎቹ ይሄን ማክበር እድል ስለሆነ ሁሉም በትኩረት ለዛም ዝግጅታቸውን ጨርሰው አብዛኛዎቹ ወደ ስራ ገብተዋል። የዘንድሮ የብሔር ብሔረሰቦች ህዝቦች በዓል ዲሞክራሲያዊ መግባባት ለብሔረ ብሔራዊ አንድነት በሚል መሪ ሀሳብ ከዳር 25 እስከ ዳር 29 ይከበራል። ብሔራዊ ጥቅምን ለማስጠበቅ ካለፈው ትምህርት መውሰድ እንደሚያስፈልግና ክፍተት ያለባቸውን አካሄዶች ማረም እንደሚገባ ምሁራን ተናገሩ። ከኤምኤን ጋር ቆይታ ያደረጉት ምሁራኑ ብሔራዊ ጥቅምን ማስጠበቅ የሁሉም ዜጋ ኃላፊነት እንደሆነም ጠቁመዋል። ጸጋ ታደለ ተጨማሪውን ይዛለች። አንድ ሀገር ሆኖ ለመቆምና እውቅና ሊኖረው ካስፈለገ ድንበር፣ መንግስትና ሉዓላዊነት ሊኖሩት እንደሚገባ የዘርፉ ምሁራን ይናገራሉ። ሀገር ደግሞ ያለ ብሔራዊ ጥቅም ምንም መሆኗ አያጠያይቅም። ስለ ሀገራት መቀጠልም ብሔራዊ ጥቅሞቻቸው የሚጫወተው ሚና ትልቅ ነው። ኢትዮጵያ ለዘመናት ተፈጥሮ በቸራት ሀብት ፍላጎቷን መተግበር ሳትችል ቆይታ ከጉያዋ ሲሸሽና ሌሎችን ሲያበለጽግ የቆየው የአባይ ወንዝ ላይ ታላቁን የኢትዮጵያ ህዳሴ ግድብን ሰርታ ፊቱን ወደ ቤቱ እንዲመልስ በማድረግ ይቻላልን ለዓለም አሳይታለች። ዛሬ ደግሞ ይህንን ጥንካሬዋን ይዛ ትኩረቷን ሌላኛው የህልውናዋ መሰረት ብሔራዊ ጥቅሟን ማስከበር ላይ አድርጋለች። ለኢትዮጵያ የጊዜው ወሳኝ ጉዳይ የባህር በር መሆኑን ከኤምኤን ጋር ቆይታ ያደረጉ ምሁራን ይናገራሉ። ብሔራዊ ጥቅም ስለ አንድ ነገር ብቻ ሳይሆን የሀገርን ብልጽግናና ሰላማዊ ጉዞ የሚያረጋግጡ ወሳኝ ጉዳዮችን መያዙን የሚያነሱት ምሁራኑ ብሔራዊ ጥቅምን በአግባቡ ያለመረዳት ውጤት የሆኑ ተግባራት እንደሚስተዋሉ ይጠቁማሉ። የኢትዮጵያ ብሔራዊ ኢንትረስት ወይም ጥቅም የሚባለው የፉድ ሴኩሪቲ ራሱ ናሽናል ሴኩሪቲ ነው፣ ብሔራዊ ጥቅም ነው። ይህ ህዝብ በልቶ ካላደረ ልጆቹን ማስተማር አይችልም፣ አገሪቱ ልታድግ አትችልም። ሁለተኛ የህልውናን የምታስጠብቅበት የጸጥታ ሁኔታዎች የሚነካ ሁሉ ናሽናል ሴኩሪቲ ነው። ይሄንን ያልተረዳ ሄዶ ጠመንጃ አንስቶ ደግሞ ለሌሎች ፕሮክሲ ዋር ጥቅም የሚቆም እንዴት አድርጎ ነው ናሽናል ኢንተረስቱን የተረዳ? ያልተሰሩ የቤት ስራዎች ብዙ አሉ። መጀመሪያ አንድን ነገር የምትወደውም ሆነ ለዛ ነገርም ፍቅር የሚኖርህ ወይም ደግሞ ለዛ ነገር ራስህን አንዱ ወታደር አድርገህ የምታነሳው በዛ ጉዳይ ላይ ጥሩ እውቀት ሲኖርህ ነው። አንድ ሰው አንድን ነገር እኔ ባለቤቱ ነኝ፣ የኔ አካል ነው፣ የኔ ምናምን ብሎ እንዲነሳ የሚያደርገው የሆነ
ከልጅነቱ አስተምሮት አለ፣ በአካዳሚክ የሚወስደው ትምህርት አለ፣ ዘይቤዎች አሉ፣ አባባሎች፣ ቤተሰቦች ምናምን ከዛ የሚመነጭ ነው። መጀመሪያ የሀገር ፍቅሩ እንዳለ ሆኖ ማለት ግን ለሀገር ፍቅሩ ሀገር ፍቅሩን ደግሞ የሚገልጽበትን አግባብ ደግሞ የሚወስኑ ነጥቦች ግን የሚማርበትን አግባብ ግን የምንሰራው እኛው ነን። ብሔራዊ ጥቅም የአንድ ግለሰብ ወይም የአንድ መንግስት ጉዳይ ብቻ እንዳልሆነ የሚያነሱት ምሁራን እነዚህን የጋራ ጉዳዮቻችንን ለማስጠበቅ ካለፈው ትምህርት መውሰድ እንደሚያስፈልግና ክፍተት ያለባቸውን አካሄዶች ማረም እንደሚገባም ይናገራሉ። በህዳሴው ግድብ ጥሩ አስተማሪ ነው። ኃይለ ሥላሴ አሰቡት፣ አልሰሩትም። ግን ርዕዮተ ዓለማቸውም ፖለቲካቸውም የተለየ ነው። መንግስቱ ኃይለ ማርያም አንዳንድ ሙከራዎች ያደረገ ከዛ ተቃዋሚዎችን አሰልፈው ጣሉት። መለስ ዜናዊ መሰረቱን ጣሉ፣ የሚችሉትን ያህል ሰሩ። ክቡር ኃይለ ማርያም ደሳለኝ መጡ። እሳቸውም የ2015 ስምምነት አደረጉ። በቅብብሎች ነው የመጣው ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ያ የመጣውን የዱላ ቅብብሎች ተረክበው አስቀጠሉ፣ አስጨረሱ። ስለዚህ ይሄ ምንን ያስተምረናል? አንድ በጣም ትልቅ ፕሮጀክት የተለያየ ርዕዮተ ዓለም ያላቸው ህብረተሰቦች ተቀባብለው ሰሩት። ስለዚህ አንድ እንዲህ አይነት ትልቅ ፕሮጀክት ለመስራት በፖለቲካ፣ በሃይማኖት፣ በርዕዮተ ዓለም በመሳሰሉት መስማማት ግድ አይደለም ማለት ነው። ህዝቡ ብሔራዊ ጥቅሙን ለማስከበር ቀዳሚ ኃላፊነት ካላቸው ተቋማት ጎን መቆምና በጋራ መስራት እንዳለበትም ተናግረዋል። ስለ ብሔራዊ ጥቅም ገለልተኝነት እንደማይቻልም ጭምር። ብሔራዊ ጥቅም የሚሳካው መጀመሪያ እንደ ሀገር የራሳችን የቤት ስራ በመስራት ነው። ሀገራዊ አንድነት መፍጠር፣ ሰላምን መፍጠር፣ ከዛ እንደ ሀገር አንድ በመሆን መብታችንን ማስከበር የምንችለው ግን መጀመሪያ እኛ ችግሮቻችን በዲፕሎማሲያዊ ድርድር መፍታት ስንችል ነው። የኛን ችግር ሳንፈታ ከሌሎች ሀገራት ጋር ተግባብተን የኢትዮጵያ ብሔራዊ ጥቅም ማሳካት ስለምንቸገር ሀገራዊ አንድነት እንፍጠር። የኛ ናሽናል ኢንትረስት የሚነካ ሁሉ ትክክል አይደለም ብለን መቆም አለብን። የኢትዮጵያ ህዝብ ይሄንን ሁኔታ ተረድቶ የናሽናል ሴኩሪቲ ማስጠበቂያው መከላከያው ነው። ሴኩሪቲ አፓራትሱ ነው፣ የተለያየ ሴኩሪቲ አፓራት። ያለበለዚያ ህልውና ሊጠበቅ አይቻልም። ህልውናውን ለመጠበቅ ደግሞ የኢትዮጵያ ህዝብ ኮንስቲቱሽናል ራይቱን ተጠቅሞ ለዚህ ኢንስቲትዩሽን ትልቅ ክብር ሊሰጥ ይገባል። ብዙ እንደዚህ አይነት ብሔራዊ ጥቅሞቻችን አሉ። እነዛን ግን ልክ በአባይ ላይ እንደተሰራው በዘፈን ተሰርቷል፣ በግጥም ተሰርቷል፣ በምን ተሰርቷል እንዲሁ እንዲነቃ ማድረግ መቻል አለብን። እውቀት ያስፈልጋል። እውነተኛ የፌዴራል ስርዓት ለመገንባት በምናደርገው ትግል አንዱ የፌዴራሊዝም ማሳያ መድረክ ሆኖ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በደመቀ ሁኔታ በክልሎች እየተከበረ መጥቷል። ኢትዮጵያ ውስጥ ዋናና ተከታይ የለም። ሁሉም የኢትዮጵያ ብሔር ብሔረሰቦች እኩል ናቸው። ስለዚህ በእኩልነት በዲሞክራሲያዊ ወንድማማችነት አገራቸውን ይገነባሉ። ይሄ በዓል ብሔራዊ መግባባትን የሚያመጣ በዛው ሳለ ደግሞ ዲሞክራሲያዊ አንድነታችንን የሚያጠናክር በኢትዮጵያ ብሔር ብሔረሰቦችና ህዝቦች መካከል ያለውን ወንድማማችነት አጠናክሮ የሚቀጥል ነው። ኢትዮጵያ ውስጥ ትልቅና ትንሽ የሚባል ማንነቶች የሉ። ሁላችንም የኢትዮጵያ ብሔር ብሔረሰቦችና ህዝቦች እኩል ነን። በሀገራችን ጉዳይ ላይ እኩል የመወሰን፣ እኩል የመደራደር፣ እኩል የመከራከር መብቶች አሉን። አዲስ ሚዲያ ኔትወርክ ላይ ትገኛላችሁ ተመልካቾቻችን። የኤምኤን 24/7 ዘገባዎቻችንም እንደቀጠሉ ናቸው። አዲስ አበባ ከተማ በኮሪደር ልማት ከተጎናጸፈቻቸው አዳዲስ ገጽታዎቿ መካከል የመዝናኛ ፓርኮቿ ተጠቃሽ ናቸው። እነዚህ የመዝናኛ ፓርኮች ደግሞ ከማዝናናት ባለፈ የኢትዮጵያ ተፈጥሮ ሀብት መገለጫ የሆኑ ጸጋዎችንም አካተዋል። ከነዚህ ውስጥ ደግሞ በራስ መኮንን ድልድይ አካባቢ የለማው የቡና ፓርክ አንዱ ነው። ለመሆኑ ፓርኩ በውስጡ ምን ይዟል? ዘጋቢያችን ራሄል አበበ እንደሚከተለው ታስቃኘናለች። አብረን እንከታተል።
ቀደምቷ ኢትዮጵያ እሷነቷ ከሚገለጥበት አሊያም ከምትታወቅባቸው ሁነቶች መካከል እንግዲህ አንዱ የቡና ምርት ወይም ደግሞ የቡና መገኛነቷ ነው። የተለያዩ ዓለም አቀፍ ተወዳዳሪ የሆኑ ቡናዎችን በማምረትም እንግዲህ አንዱ የኢኮኖሚ ዋልታዋ ሆኖ እያገለገለ ነው የሚገኘው። የኢትዮጵያ እምብርት የሆነችው መዲናችን አዲስ አበባም እንግዲህ እነዚህን የኢትዮጵያን ሀብቶች፣ ጸጋዎች ሊያስተዋውቁ የሚችሉ በርካታ ተግባራትን አከናውናለች። ከነዚህ መካከል አሁን የምገኝበት የቡና ፓርክ አንዱ ነው። ቡና ፓርክና በውስጡ ያሉ ልማቶች ምን ይመስላሉ የሚለውን ቅኝት እናደርጋለን። ቡና ፓርክ እንግዲህ ላይን የሚማርኩ ልብንም የሚያሞቁ በርካታ ገጽታዎችን የተላበሰ ነው። እንደምትመለከቱት በተለይ በዚህ ስፍራ ላይ ደግሞ ባህላዊ የሆነው የኢትዮጵያ የምህንድስና ጥበብ ከዘመናዊው ጋር ተጣምሮ እንግዲህ የተለየ ገጽታን እንዲላበስም አድርጎታል። ከዛም ባሻገር በተለይ ከዚህ ከፍታ ስፍራ ላይ እንግዲህ ቡና ፓርክ እንደመሆኑ መጠን በተለይ በኢትዮጵያ ውስጥ ያሉ የቡና ዝርያዎች ምን አይነት መልክ አላቸው፣ ምን ይመስላሉ የሚለውን ሊያንጸባርቁ የሚችሉ የተለያዩ የኢትዮጵያ ውስጥ የሚገኙ ቡና ዝርያዎች እንግዲህ በምትመለከቱት መልኩ በዚህ መልክ እጽዋቶቹ ተተክለው የምናይበት ሁኔታ ነው ያለው። ከእንጨት የተሰሩ ተፈጥሯዊ ይዘትን የተላበሱ መቀመጫዎችም አሉ። እንግዲህ ይህ ፓርክ በርካታ ገጽታዎችን የተላበሰ ከመሆኑ ጋር ተያይዞ እዚህ የሚመጡ ሰዎች የተለያዩ ነገሮችን አይተው የሚሄዱበት ነው። ሲደክማቸው ደግሞ እንግዲህ በእንደነዚህ አይነት ምቹ ተፈጥሯዊነትን በተላበሱ ወንበሮች ላይ እንግዲህ አረፍ ብለው የከተማዋን ውበት እያደነቁ የሚዝናኑበትንም ጭምር የፈጠረ ሆኖ ተመልክተናል። አድዋ ሩቋ ያለም ምሰሶ አድማስ ጥጓ ሰማይ ጠቀስ ጭጋግ ዳሷ አድዋ ባንቺ ብቻ ህልውና በትዝታሽ ብጽዕና በመስዋዕትሽ ክንድ ዜና አበው ታደሙ እንደገና። እንግዲህ ሎሬት ጸጋዬ ገብረመድህን ከሚታወቁባቸው ግጥሞቻቸው መካከል እሳት ወይ አበባ የሚለው አንዱ ነው። ሎሬት ጸጋዬ ገብረመድህን እንግዲህ በኢትዮጵያ የስነ ጽሁፍ ታሪክ ውስጥ ትልቅ ሚና የነበራቸው በርካታ ስራዎችንም እንግዲህ ያበረከቱ ናቸው። አዲስ አበባም እንግዲህ ታሪካዊ ቦታዎችን ከማድረስም ባሻገር ታሪክ የሰሩ ጀግኖቿንም እንግዲህ በማስታወስ በርካታ ሀውልቶችንም በመስራት እንግዲህ ለትውልድ እንዲሻገሩ ያደረገች ትገኛለች። ከነዚህ መካከል እኔ አሁን የምገኝበት በዚህ ቡና ፓርክ ውስጥ እንግዲህ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ወይም ደግሞ በስነ ጽሁፍ ታሪክ ውስጥ ትልቅ ሚና የነበራቸው ሎሬት ጸጋዬ ገብረመድህን እንግዲህ በዚህ መልክ ሀውልት ቆሞላቸዋል። ቡና ፓርክ ሌላኛው መልኩ ደግሞ በተለይ እንግዲህ ኢትዮጵያ የቡና መገኛ እንደመሆኗ መጠን የኢትዮጵያን ቡና ሊያስተዋውቁ የሚችሉ ሊያቀምሱ የሚችሉ እንደነዚህ አይነት ካፌዎች አሉ። በዚህ ደግሞ ያለው አገልግሎት ምን ይመስላል እንቃኛለን። ሰላም፣ እንዴት ነሽ? እንዴት ነው? ሰላም ሰላም ነው። ቦታው እንዴት አገኛችሁት? ምን ይመስላል? በጣም ደስ ይላል። እዚህ አይነት ንጹህ አየር ያለበት ላይን የሚማርክ ቦታ ላይ ቁጭ ብለሽ እንደዚህ ቡና ምናምን እየጠጣሽ ለማውራት በጣም የተመቸን ነው። ቡና ላይ የሚገኘውን ኤክስፖርት ተደርገው ከሚገኘው የውጭ ምንዛሪ በተጨማሪ ሀገር ውስጥ ላይ በሚቀረው ቡና እንደዚህ ቡናው ሞር ገበያ ላይ በሆነ ቁጥር ስራ እድል ይጨምራል፣ ካፒታላችንን ይጨምርልናል፣ ብዙ አይነት እድሎችን ያመጣል። ቡና ከመጀመሪያው ጀምሮ ላይ ካፕ እስኪደርስ ድረስ ያለውን ነገሮች የሚያሳዩ ነገሮች አሉ። እንደ ቱሪስት ሴንተርም መጠቀም ይቻላል። ሳይት ሄዶ ማየት የማይችል ሰው የተለያዩ ፋርም ላይ ማየት የማይችለውን ነገሮች መበቃቀል ጀምሮ ካፕ እስኪደርስ ድረስ ያለውን ነገር የሚያሳዩ ነገሮች ስላሉ ኢዝሊ ሰው መጥቶ አንደርስታንድ የሚያደርግ ነው እና ተጨማሪ ልክ እንደ ቱሪስት ዴስቲኔሽን መሆን ይችላል። ምን ያክል ጊዜ ሆነሽ እዚህ ስራ ከጀመርሽ? አሁን እንግዲህ ከጀመረን 7 ወር ሆኖናል። ጥሩ የስራ እድል ፈጥሮልናል። እየሰራን እንገኛለን። ቡና ባህላችን ነው፣ መሰባሰባችን ነው። ብዙ ነገሮችን የምትወያዩ ያው በቡና ዙሪያ ላይ ነው። ለመጠጣቱን ብቻ ሳይሆን ማህበራዊ ያው ባህላዊ ማህበራዊንም ያካትታል። ያንን ነገር ደግሞ ለትውልድ ማስተላለፍ ጥሩ ነው። ምክንያቱም ህጻናቶችን እንነግራቸዋለን ባህላችን የሆነ ካፈላሉ ጀምሮ እንዴት እንደሚቆላ
እንዴት አቀራረቡ በባህላዊ እንዴት ማስተናገድ እንደምትችል ያንን ነገር እንዲማሩ እናደርጋለን። ስለዚህ ቱሪስቶችን በደንብ ባህላችን እንዲያውቁ ያደርጋቸው። ብዙ አይነት ቡና አለ። ያው የተለያየ ጣዕም እንደ ቡናው የተለያየ ጣዕም አላቸው ሁሉም ቡናዎች። በጣም ነው የማመሰግነው። እኔም አመሰግናለሁ። ኮፊ ፓርክ እንግዲህ ከዚህ ከፍታ ስፍራ ላይ ሆነው ከታች የተሰራውን የወንዝ ዳርቻ ልማት እያደነቁ ብሎም ንጹህ አየር እየተነፈሱ የሚዝናኑበት ስፍራ ብቻ አይደለም፣ ይልቁንም የኢትዮጵያ ብቻ ሳይሆን የዓለም የኢኮኖሚ ዋልታ የሆነው የቡናን ምርት ታሪካዊ አመጣጡ ጣዕሙንና ባህሉንም ጭምር የሚማሩበት መሆኑን መረዳት ችለናል። ጾታዊ ጥቃትን ለመከላከል ሁሉም ዜጋና ተቋማት የተቀናጀ ተሳትፎ ሊያደርጉ እንደሚገባ ጥሪ ቀረበ። የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ በኢትዮጵያ ለ20ኛ ጊዜ የሚከበረውን የጸረ ጾታዊ ጥቃት የንቅናቄንን በማስመልከት ጋዜጣዊ መግለጫ ሰጥቷል። መግለጫውን ዘጋቢያችን ታምሩ ደምሴን የተከታተለው እንደሚከተለው ይቀርባል። ሴት ልጅ እናት ሴት ልጅ ሀገር ናት ከሚለው ንግግር ባለፈ የኢፌዴሪ ህገ መንግስት ከጸደቀበት 1985 ዓ.ም ጀምሮ በሀገራችን የጾታ እኩልነትን በማክበርና በማስከበር በርካታ ለውጦች እንዲመዘግቡ ማድረግ ተችሏል። ይህም ሴት ልጅ ከማጀት ያለፈ ኃላፊነት የላትም የሚለውን ኋላ ቀር አስተሳሰብ በመስበር በየትኛውም መስክ ስኬታማ መሆን እንደምትችል ማሳየትም ተችሏል። ይሁን እንጂ አሁንም ሴቶች ላይ ጾታዊ ጥቃትን የሚያደርሱ አካላት እንዳሉም ማየት ይቻላል። የአዲስ አበባ ከተማ ሴቶች ህጻናት ና ማህበራዊ ጉዳይ ቢሮ በከተማዋ የሴቶችን ተሳትፎና ተጠቃሚነት በማሳደግ ረገድ በርካታ ተግባራትን እንደሚያከናውነው ሁሉ ሴት ልጆች ላይ የሚደርሰውን ጥቃቶች ለመከላከልና ሲፈጸሙም ተጠያቂነትን ለማስፈን የሚያስችል ተግባራትን ሲያከናውን ቆይቷል። ቢሮው በሀገራችን ለ20ኛ በዓለም አቀፍ ደረጃ ለ34ኛ ጊዜ የሚከበረውን ጸረ ጾታዊ ጥቃትን የንቅናቄ ቀንን በማስመልከት ጋዜጣዊ መግለጫም ሰጥቷል። ጾታዊ ጥቃት ጾታዊ ማንነትን መሰረት በማድረግ የሚፈጸም ጥቃት ስለመሆኑ ያነሱት የቢሮው ኃላፊ ወይዘሮ ቆንጅት ደበላ ለዚህም መነሻው የስርዓተ ጾታ አለመረጋገጥ መሆኑን አመልክተዋል። ጾታዊ ጥቃት የጾታ ማንነትን መነሻ አድርጎ የሚፈጸም በሴቶች በህፃናት ላይ በልጃገረዶች ላይ የሚፈጸም ጥቃት ነው ማለት ነው። ይሄ ዋና ምክንያቱ ወይም ደግሞ መነሻው ምንድነው ብለን ካየን አንዱ የዚህ የስርዓተ ጾታ እኩልነት ያለመረጋገጥ አንዱ ችግር ነው። ይህንንም ችግር ለመቅረፍ ከሚወሰዱ ህጋዊ እርምጃዎች በተጨማሪ ቀድሞ መከላከል የሚያስችል የግንዛቤ ማስጨበጫ ስራ ቢሮው እያከናወነ ስለመሆኑ ኃላፊዋ በመግለጫቸው አመልክተዋል። ህብረተሰቡን የማንቃት ስራ ነው የተሰራው። 2017 ላይ ከ355,000 ስራ ዕድሎች ከ55% በላይ ሴቶች ናቸው ተጠቃሚ የሆኑት። ህጻናት ላይ ነው ጥቃት የሚደርሰው ብለናል። ህጻናት ቤት ውስጥ በመዋላቸው ጥቃት እንዳይደርስባቸው የህጻናት ማቆያዎች በየመንግስት መስሪያ ቤቶች እንዲስፋፉ የማድረግ በማህበረሰብ ውስጥ እንዲስፋፉ የማድረግ እንዲጠበቁ የማድረግ ስራ ተግባራዊ ምላሽ የተሰጠበት ሁኔታም ጭምር ነው ያለው። ይሁን እንጂ ከዘመኑ ጋር እየተወሳሰቡ የመጡ የዲጂታል ጥቃቶች ቁጥር እየተስፋፉ መምጣታቸው በመግለጫው ላይ ተመላክቷል። እየደረሱ ያሉ ጥቃቶች የአንድ ሰው ምስል እየወሰዱ እያቀናበሩ የመልቀቅ ፎቶዎችን እየወሰዱ የመልቀቅ አሁን ደግሞ በኤአይ እየተደረገ ያ ሰው ድርጊቱን እንደፈጸመ ተደርጎ የመልቀቅና የማስፈራራት ገንዘብ ለመቀበል ወይ ደግሞ ለማይፈልጉት አይነት ድርጊት የመጠቀምም ጭምር ሁኔታዎች እየተስፋፋ ስለመጣ እዚህ ላይ ይበቃል የሚል ስራ በጋራ መስራት ከኛ የሚጠበቅ ነው ማለት ነው። ይህንንም ጥቃት ለመከላከል ሁሉም ህብረተሰብ ኃላፊነት እንዳለበት የተገለጸ ሲሆን ለዚህ ደግሞ ግለሰቦች እንዲሁም ተቋማት የተቀናጀ ተሳትፎ ሊያደርጉ እንደሚገባም ጥሪ ቀርቧል። ይህን አስነዋሪ ድርጊት የሚሰሩት አካላት አንደኛ ራሳቸውን እንዲቆጠቡ ላሳስባቸው ወዳለሁ። በዛው ልክ ሴት ላይ እና ህጻናት ላይ የሚደርሱ ትንኮሳዎች የሃይማኖት አባቶች፣ አባገዳዎች፣ የእምነት ተቋማት በጋራ ሆኖ ልናወግዝ ይገባል። ኢትዮጵያ በእናት ነው የምትጠራው። የኢትዮጵያን ክብር መቀነስ ነው ሴት ልጅ መንካት ማለት ነው እና በዚህ ላይ ወጣቱ፣ ሽማግሌው፣ ሴቱም ወንዱም ተረባርቦ የሴትን ጥቃት መከላከል ግዴታ አለብን። የሴቶች ጾታዊ ጥቃት አጸያፊ መሆኑን የሚያወግዝ ከሴቶች ጎን የሚቆም ትውልድ መቅረጽ ነው ያለብን። ቀኑ ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ሀሳብ ከህዳር 16 እስከ ታህሳስ 1 ቀን 2018 ዓ.ም ድረስ በተለያዩ የግንዛቤ ማስጨበጫ መድረኮች እንደሚከበርም ተገልጿል።
ኢትዮጵያ የዓለም ፈተና የሆነውን የአየር ንብረት ለውጥ ለመከላከል እየተከተለች ያለው የአረንጓዴ ልማት ስትራቴጂ ለሌሎች ሀገራትም ምሳሌ እየሆነ ነው። በርካታ ዓለም አቀፍ ጉባኤዎችን እያስተናገደች የምትገኘውና ለአረንጓዴ ልማት ትኩረት የሰጠችው አዲስ አበባ ኮፕ 32ን ለማሰናዳት እንድትመረጥ ምክንያት እንደሆናትም ተነግሯል። አሰግድ ኪዳነ ማርያም በዝርዝር ተመልክቶታል። ኢትዮጵያ የአየር ንብረት ለውጥን ለመቋቋምና ተጽዕኖውን ለመቀነስ ከፍተኛ ጥረት እያደረጉ ከሚገኙ የዓለም ሀገራት በቀዳሚነት ትነሳለች። ምንም እንኳን ኢትዮጵያ እንደ አብዛኞቹ የአፍሪካ ሀገራት ለከባቢ አየር መበከል ያላት አስተዋጽኦ አነስተኛ ቢሆንም የአየር ንብረት ለውጥን ተከትሎ በሚመጡ አደጋዎች ግን እየተፈተነች ትገኛለች። ሀገሪቱ ይህንን ችግር ለመቋቋም በብሔራዊ ደረጃ ስትራቴጂዎችን በመንደፍ ወደ ተግባር ከገባችም ዓመታት ተቆጥረዋል። ለአየር ንብረት ለውጥ የማይበገር የአረንጓዴ ኢኮኖሚ ልማትም ሀገሪቱ ቅድሚያ የሰጠችው ስትራቴጂዋ ነው። ይህንን ስትራቴጂ ለማሳካት ደግሞ ለደን ልማት፣ ለግብርና፣ ለኃይል አቅርቦት ዘርፎች ትኩረት ሰጥታ እየሰራችም ትገኛለች። በ2011 ዓ.ም የጀመረችውና ባለፉት 6 ዓመታት ከ40 ቢሊዮን በላይ ችግኞችን የተከለችበት የአረንጓዴ አሻራ መርሃ ግብሯም ኢትዮጵያ የአየር ንብረት ለውጥ ተጽዕኖን ለመቋቋም ይፋ ላደረገችው ስትራቴጂ ቁርጠኝነቷን ያሳየችበትም ነው። ይህ በየዓመቱ በቢሊዮን የሚቆጠሩ ችግኞች የተተከሉበት ሰፊ ፕሮግራምም የሀገሪቱን የደን ሽፋን በማሳደግ በካይ ጋዞችን በመምጠጥ ረገድ ትልቅ አስተዋጽኦ እያበረከተም ይገኛል። የሀገሪቱን የደን ሽፋን ከፍ እያደረገ የሚገኘው ይህ የአረንጓዴ አሻራ መርሃ ግብር የተራቆቱ አካባቢዎች በደን እንዲሸፈኑ በማድረግ ለእርሻ ስራ እድገትና የምግብ ሉዓላዊነትን ለማረጋገጥም ጉልህ አበርክቶ እያደረገ ይገኛል። ኢትዮጵያ remains a leader on the continent in the practical approach. ኢትዮጵያ በአህጉሪቱ የአየር ንብረት ለውጥ መከላከል ቀዳሚ ተግባር እያከናወነች ነው። ከ2019 ጀምሮም በትጋት የምግብ ዋስትናዋን ለማረጋገጥና የአየር ንብረት ለውጥ ተጽዕኖን ለመከላከል እየሰራች ነው። Mitigation. የአረንጓዴ አሻራ መርሃ ግብር ኢትዮጵያ በዓለም አቀፍ መድረኮች ጭምር ከፍ ያለ ስም እንድትጎናጸፍም አድርጓታል። መርሃ ግብሩ በአፍሪካና በሌሎች የዓለም ሀገራት የአካባቢ ጥበቃ ተነሳሽነትን በመፍጠር እንደ ምሳሌ ሆኖ እየቀረበ ሲሆን እንደ ኮፕ ባሉ ዓለም አቀፍ የአየር ንብረት ጉባኤዎች ላይም በተሞክሮነት እየቀረበ ይገኛል። የአየር ንብረት ለውጥን የመቋቋም ጥረቷ ፍሬ ያፈራላት ኢትዮጵያ ዘንድሮ በብራዚል ቤለም እየተደረገ በሚገኘው የኮፕ 30 ጉባኤ ላይ ከመሳተፍ አልፎ ከ2 ዓመታት በኋላ የሚደረገውን ኮፕ 32 የማስተናገድ እድል እንድታገኝም አስችሏታል። የአፍሪካ ህብረት እንዲሁም የተለያዩ ዲፕሎማቶችና ዓለም አቀፍ ተቋማት መቀመጫ የሆነችው አዲስ አበባ አረንጓዴ ልማትን ማዕከል በማድረግ እያከናወነች የምትገኘው የልማት ስራዋም ከተማዋ ከዚህ ቀደሙ በበለጠ የዲፕሎማሲ ስበት ማዕከል እንድትሆንም እያደረጋት ይገኛል። የተባበሩት መንግስታት ድርጅት የሥነ ምግብ ጉባኤና የአፍሪካ የአየር ንብረት ምክክርን ጨምሮ በርካታ ዓለም አቀፍ ጉባኤዎችን በስኬት ያከናወነችው አዲስ አበባ አሁን ደግሞ 50 ሺህ የሚደርሱ ተሳታፊዎች የሚታደሙበትን የኮፕ ጉባኤ ለማስተናዳትም እምነት ተጥሎባታል። ኢትዮጵያ ትላልቅ ዘመናዊ መሰብሰቢያ ስፍራዎችን መገንባቷና አረንጓዴነትን መሰረት ያደረገ የልማት ስራዎችን እያከናወነች መሆኑ የማስተናገዱን ኃላፊነት በአብላጫ ድምፅ እንድታገኝም አድርጓታል። በጥቅሉ የአየር ንብረት ለውጥን ለመከላከል ከቃል በላይ አመርቂ የተግባር እርምጃዎችን እየወሰደች የምትገኘው ኢትዮጵያ የተባበሩት መንግስታት ድርጅት በ2050 የዓለም የሙቀት መጠንን ወደ 1.5 ዲግሪ ሴልሺየስ ዝቅ ለማድረግ ለያዘው ዓላማም ግንባር ቀደም ተዋናይ መሆኗን አረጋግጣለች። ሀገር የሚኖሩ ዜጎችን መብትና ጥቅም ለማስከበር በትብብር የተከናወኑ ተግባራት ውጤት እያስመዘገቡ መሆኑን በተለያዩ ሀገራት የሚገኙ የኢትዮጵያ ኤምባሲዎች ገለጹ። ባለፉት 4 ዓመታት በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ የሚገኙ 500 ዜጎችን ወደ ሀገራቸው መመለስ መቻሉን የውጭ ጉዳይ ሚኒስቴር መግለጹ ይታወሳል። ሄኖክ ዘነበ የኢትዮጵያ ዜና አገልግሎትን ዘገባ ያቀርቧል። የኢትዮጵያ የውጭ ዲፕሎማሲ ከሚያተኩርባቸው ጉዳዮች አንዱ የዜጎች ክብርና መብት ማስጠበቅ ነው። የውጭ ጉዳይ ሚኒስቴር በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ኢትዮጵያውያንን ወደ ሀገራቸው የመመለሱ ስራ ተጠናክሮ መቀጠሉን ባስታወቀበት መግለጫው ባለፉት 4 ዓመታት ብቻ በመሰል ችግር ውስጥ የነበሩ 500 ሺህ ዜጎችን ወደ ሀገራቸው መመለሱን መግለጹ ይታወሳል። በአስቸጋሪ ሁኔታ ውስጥ ያሉ ዜጎችን ከባለድርሻ አካላት ጋር በመተባበር ወደ ሀገራቸው ለመመለስ እየተሰራ መሆኑን ያስታወቁት በዚምባብዌ የኢትዮጵያ ባለሙሉ ስልጣን አምባሳደርና በሞሪሸስ፣ በዛምቢያ፣ በምስራቅና ደቡብ አፍሪካ ሀገራት የጋራ ገበያ ኮሜስ የኢትዮጵያ ተጠሪ የሆኑት ረሺድ መሐመድ ባለፈው ዓመት 1000 የሚጠጉ ዜጎችን ወደ ሀገር ቤት መመለስ መቻሉን ጠቅሰው ኤምባሲው ፓስፖርትን የማደስ መረጃን የማረጋገጥና ተያያዥ ስራዎችን እያከናወነ መሆኑንም ተናግረዋል። 1000 የሚሆኑ ኢትዮጵያኖችን ከቤተሰቦቻቸው ጋር በመነጋገር እንዲሁም ደግሞ አንዳንድ በጎ አድራጊ ድርጅቶች ጋር በመነጋገር ወደ ሀገር ቤት እንዲመለሱ አድርገናል። በዚህም ለዚሁ ስፔሲፊክ ስራ ብቻ ቢያንስ ወደ $24,000 የሚሆን ከዲያስፖራው እንዲሁ ከበጎ አድራጊ ድርጅቶች
ገንዘብ እንዲዋጣ በማድረግ 47 ኢትዮጵያኖችን መልሰናል። 860 የሚሆኑት ደግሞ ከቤተሰቦቻቸው ጋር በመነጋገር እንዲመለሱ አድርገናል። በባህሬን የኢትዮጵያ ቆንጽላ ጀነራል ጽህፈት ቤት ቆንጽል ጀነራል አምባሳደር ሽፈራው ገነቲ ሁለቱ ሀገራት የስራ ስምሪት ስምምነት ባይኖራቸውም የዜጎች ክብርና ጥቅም እንዲከበር ከሚመለከታቸው አካላት ጋር እየተሰራ ነው ብለዋል። በተለያዩ ምክንያት ለስር የተዳረጉ ዜጎች ነጻ የህግ አገልግሎት እንዲያገኙና በህጋዊ መንገድ እንዲንቀሳቀሱና በነጻነት እንዲሰሩ አስፈላጊውን ሁላ ማድረግ መቻሉን የገለጹት አምባሳደሩ ጽህፈት ቤቱ ባደረገው ጥረትም ባለፈው ዓመት ከ6000 በላይ ዜጎች ህጋዊ መኖሪያ ፍቃድ እንዲያገኙ መቻሉ አስታውሰዋል። ወደ ሀገራቸው መመለስ የሚፈልጉ 291 ዜጎችም ወደ ሀገር ቤት እንዲመለሱ ማድረጉን ተናግረዋል። በአምና ህገወጥ ሆነው ሲሰሩ የነበሩ ለአንዴና ለመጨረሻ ይቅርታ እንዲደረግላቸው ለመንግስት በተለያዩ ጊዜያት ስናመለክት ቆይተን በተሰጠ ምህረት ወደ 6000 የሚሆኑ ዜጎቻችን ወደ ህጋዊነት ተመልሶ እንደገና ፓስፖርት ተሰርቶላቸው ወደ ስራ የገቡበት ሁኔታ ነበረ ማለት ነው። በዱባይና ሰሜን ኤሚሬትስ የኢፌዴሪ ቆንጽላ ጀነራል ጽህፈት ቤት ተጠባባቂ ጉዳይ ፈጻሚ አስመላሽ በቀለ በበኩላቸው ባለፉት 2 ዓመታት የፓስፖርት እድሳት የውክልናና የዲያስፖራ አገልግሎትን በኦንላይን እየሰጠ መሆኑን ገልጸው ዜጎች ከስራ ውል ጋር ተያይዞ ችግር ሲገጥማቸው መብታቸውን ለማስከበር ከኢትዮጵያ ኮሚኒቲ ማህበር ጋር በመተባበር እየተሰራ ነው ብለዋል። ከስራ ውሉ ጋር በተያያዘ የሚከሰቱ በርካታ ችግሮች ሊሆኑ ይችላሉ እና እነዚህ ችግሮች በሚከሰቱበት ጊዜ በጽህፈት ቤታችን ዲፓርትመንት አለ። እንዲሁም በዱባይ እና ሰሜን ኤሚሬቶች የኢትዮጵያን ኮሚኒቲ ማህበርም አለ። ኮሚኒቲ ማህበሩና ቆንስላ ጀነራል ጽህፈት ቤቱ በጋራ በመሆን በተቀናጀ መንገድ ነው የዜጎች መብት የምናስከብረው። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ ከስደት ተመላሾች በሀገር ውስጥ የስራ ዕድል ተጠቃሚ እንዲሆኑና በህገወጥ የሰዎች ዝውውር ላይ የሚሳተፉ ደላሎች በህግ እንዲጠየቁ ለማድረግም እየተሰራ ነው ብለዋል። አስፈላጊ የሚባሉ የማህበራዊ ድጋፎችን በመስጠት ወደ የቤተሰቦቻቸው እንዲቀላቀሉ የማድረግና አማራጮችንም በማመላከት ህጋዊ መንገዶችን እንዲከተሉ ማድረግ እዚሁ ሀገራቸው ላይም ስራ ዕድል እንዲፈጠርላቸው ስራዎች እንሰራለን ማለት ነው። ስለዚህ እኛ የመከላከል ስራው ላይ ትኩረት አድርገን እንሰራለን። የስራ ዕድል መፍጠርና ምቹ የሆነ ሁኔታ ፈጥሮ ደግሞ ህጋዊ በሆነ መንገድ ከሀገራቸው እንዲወጡ የማድረግ ከስራና ክህሎት ጋር በመናበብ በመቀናጀት ስራዎቻችን እየሰራን እንገኛለን ማለት ነው። የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ መንግስት ከተለያዩ ሀገራት ጋር ምክክር በማድረግና ስምምነት በመፈጸም የዜጎችን መብት ለማስጠበቅ እየሰራ ነው ብለዋል። ህጋዊ ባለው መንገድ የሄዱ ዜጎቻችን መብት ለማስከበር እዛ የሚገኙ ኤምባሲዎቻችን ከፍተኛ ስራ እየሰሩ ነው። ራሱን የቻለ ኢትዮጵያ ኮሚኒቲ ማህበር የሚባል በማደራጀት ተገቢ የሆነ በተለያየ አግባብ ገቢ እንዲኖረው በማድረግ ችግር ደርሶባቸው የሚመጡ ወገኖቻችንን ጊዜያዊ መጠለያ መስጠት፣ ከዛም ሳይከፈላቸው የቀረ ገንዘብ ካለ በሚመለከተው የመንግስት አካል ወይም በፍርድ ቤት ተከራክሮ ገንዘባቸውን እንዲያገኙ የማድረግ የጉዞ ሰነዶቻቸው ችግር ደርሶበት ከሆነ ምትክ በመስጠት ወደ ሀገር ቤት መመለስ የሚፈልጉ ከሆነ ወደ ሀገር ቤት እንዲመለሱ ከሚመለከታቸው ጋር ወይም ሊሆን ይችላል ሌላ እድል ከሌለ ራሳቸው ይህ ያልኩት የኢትዮጵያ ኮሚኒቲ ማህበር የሚደግፍበት መንገድ ተቀምጦ በዚህ አግባብ እየተሰራ ነው ያለው።